السلام عليكم ورحمة الله وبركاته. سلا أحباش يا أحباش بودن باسرازتين سمانيوچ مجمرة لاي بليبانوس عبد الله الهردي يتمسرته بودن نو. الهردي بليبانوس ينورو ينبرو سيون الأحباش بميل يميتاوكون يا هيمانوت انقسقاسي كما جمراچو بفيت شافعية مذهبنا يا أشعرية ناس تمهروت ياتأنو نبر. بودنو سيامين ያገኘው አልሃረዲ ቅጽል ስም ሲሆን አልሐበሺ ተብሎም ይጠሩ ስለነበር ነው። መሪያቸው ሰፊውን ህዝብ የሚያምታታው በዚህ መልኩ ነው። እኔ ሀበሻዊ አይደለሁም መሰረቴ ቱኒዚያዊ ነው ይላል። ነገር ግን እንደተለመደው የሚያምታታበት ዘዴ ነው። አህባሽ ከሀበሻ ሀገር ጋር ተያያዥነት የለውም። ኢትዮጵያውያን እንዳልሆኑም እናውቃለን። አህባሽ ወይም ሐበሺ ሲባል ከኢትዮጵያ የመጣ ለማለት አይደለም የተፈለገበት። በፍጹም እንደዛ ማለት አይደለም። አህባሽ ማለት እንደዚያ የሚል ካለ ሰዎችን ለማጭበርበር ለማምታታት የሚፈልግ ነው። አህባሽ ወይም ሐበሺ ሲባል ለማለት የሚፈልገው የአብደላ አልሐረሪ አልሐበሺ ተከታይ ማለት ነው። ይህ ሰው በመድር ላይ ከቦታ ቦታ የሚዘዋወር የቢድዓ ድርጅት ወይም ማህበር እንደማለት ነው። አብደላ አልሐረሪ ይባላሉ ሰውየው። የሐረር አካባቢ ሰው ናቸው። እንደ አውሮፓ አቆጣጠር 1948 ነው ኦፊሻሊ ከሀገር የወጡት። ሰውየውን ወደ ኢትዮጵያ ለማምጣት የኢትዮጵያ መንግስት ደህንነት መስሪያ ቤት ዲስከስ አድርጎ ኢትዮጵያ እንዲመጡ ተብሎ መጀመሪያ 1996 ነው የመጡት። 1996 ሲመጡ የኢትዮጵያ ደህንነት መስሪያ ቤት ከሚሊተሪ ነሳሞራን ጨምሮ የተለያዩ ሰዎች ነው የተቀበሏቸው። ባሌ ሸቀና ሁሴን በሚሊተሪ በመከላከያ ሄሊኮፕተር ነው የወሰዷቸው። ከዛ ሴንተሩም አሁን ያለው 3 ቁጥር ማዞሪያ አዲስ አበባ ያሰጣቸው መንግስትን በሚያውቅበት ይሄን እየሰሩ 2001 ላይ ወደ መጅሊስ የመጡ ሰዎች ለአንድ ወር ያህል ሐረር ወስደው አስቀምጠው ስልጠና ሰጥተው ነው ደህንነት መስሪያ ቤቱ መጅሊስ ላይ ያስቀምጣቸው። የሳቸው አህመዲን አብዱላሂ ቀደም ያልነው መሪ ሆኖ የመጣው አህመዲን አብዱላሂ ያን ጊዜ ሐረር አካባቢ ለማመገርሳ የሚያጸጣ አልነበረም። እዛ ይሄዳል። እዛ ሲዲ ደግሞ የቤቱ አስተናጋጅ ነው። ለመንግስት ጸጥታ ሰው ሲመጣ ለመተዋወቅ ሄድና ስልክ ተለዋወጡ። ከዛ እሱን ሰው ያምጥተው የታረጉት የኦሮሚያ መጅሊስ አረጉት። በተጨባጭ ነው። ከዛ የኦሮሚያ መጅሊስ ላይ በደንብ ፐርፎርም ሲያደርግ የፌደራል ደህንነቱ እንፈልገዋለን ብሎ የኢትዮጵያ መጅሊስ ሊደር አደረገው። ከዛ ይሄ ሰው ደግሞ ቦታውን ሲይዝ ትንሽ ቆይቶ ወደ ምን መጣ? ፕሮጀክቱ መበሩ ተከትሎ መጣ። ይሄን ዲቴይልስ ዶክመንተሪ በሆነ መንገድ የእጃችን ላይ ያሉ ናቸው። አሁን ምን ሆነ? እኛም ቅድም እንዳልኩ መንግስት ከጀርባ ሆኖ መጅሊስን አህባሽን ከፊት ያርግ እንጂ ቢሃይንድ ያለው ደህንነት መሆኑን ገና ሳይጀምሩ ነው ዶክመንት ላይ ያየነው። መስራችና አስተማሩ የአህባሽ ቡድን ዋነኛ ምሰሶ አብደላ አልሐረሪ ነው። እሱም እንደ አሽዓሪያና ማቱሪዲያ አካሄዶችን በመከተል ይታወቃል። ቡድኑ ከሌሎች በተለየ መልኩ የእስልምናን ትርጓሜ ሲያቀርብ ከሌሎች የእስልምና ቡድኖች ጋር ሰፊ አስተምህሮታዊ ልዩነቶችን አስከትሏል። በአቂዳው የባጢል የጥመትና የውሸት አይነትን በሙሉ የሰበሰበ ሲሆን ይህ ደግሞ በማስረጃ የተረጋገጠ ገሃድ የወጣ እውነታ ነው። ስለዚህ አህባሾች ጉዳይ የዜግነት አይደለም፣ የነሱ ጉዳይ አቂዳይ ነው። ይህ ሰው ለመጀመሪያ ጊዜ የታወቀው በዚያው በሀገሩ በኢትዮጵያ ውስጥ ነው። መሰረቱ ከኢትዮጵያ ሐረር ከሚባል አካባቢ ነው። በኢትዮጵያ ውስጥ የታወቀው ኩሉብ ወይም የሚጠራው የፊትና ውዝግብ በማስነሳቱ ነው። በዚህ ፊትና የንጹሃን ደም ፈሷል፣ በርካቶች ተሰውተዋል። ይህ ሰው ብዙሃኑን ሙስሊም ማህበረሰብ አክፍሯል። ምክንያቱም አህባሾች ተክፊር ናቸው። እንደሚታወቀው እነዚህ ጀማዓዎች አህለ ሱናዎችን አክፍረዋል። በርካታ ሌሎች ወንድሞቻችን እንዲሁም የጀማዓት ተብሊግ አባላት የሆኑ ወንድሞቻችንን አክፍረዋል፣ ካፊር ናቸው በሚል ፍርድ ሰጥተዋል። በኢትዮጵያ ውስጥ ይህን ፊትና ከለኮሰ በኋላ ወደ ሊባኖስ ተሰደደ። ወሃቢዮች ምን አይደሉም? ወሃቢዮች ሙስሊሞች አይደሉም። ወሃቢዮች እስልምናን አይወክሉም። አህመድ ኢብኑ አብዱል ሐሊም ኢብኑ ተይሚያ በመባል የሚታወቀው እንዲሁም ተማሪው ኢብኑ ቀይም አልጀውዚያ ሙሐመድ ኢብኑ አብዱል ወሃብ የዚህ አፈንጋጭ ቡድን ዋነኛ መሪዎች ናቸው። ሙስሊሞች በፍጹም አይደሉም። ይሁዳውን ሷራውንም መጁሳውንም እንቀበላለን። ግን ዋሃብያ የዋሃብያን እምነት ይዞ ያለ ሶላት ተከተላችሁ የምትሰግዱ ሰዎች ሶላታችሁ ባጢል መሆኑን በትክክል እንዲታውቁት ነው የምንፈልገው። በክልልም በፌደራል ደረጃ ያተፈታ ሌላ
ዋሃብያ ያረጀውን የምትበላ በክ እየበላ መሆኑንም እንዲታውቅ ነው የምናስተላልፈው። ከእነሱ ጋር ኒቃህ ዋሃብያ ይስፉና ከሆነ ወይ ባዝኖ ከሆነ ኒቃህም እንደሌለ በእርግጠኛ እንዲታውቅ ነው የምንፈልገው። ሻሃዴተይን አድርገው ይግቡ። በሻሃዴተይን ማስተፍሩላህ አይደለም። ስለዚህ አሰላሙ አለይኩም በሏቸው፣ ወንድሞቻችን ናቸው የሚለው ለራሱ የለ ችግር ያለበት ስለሆነ እኛ አይደለንም ያልነው። እስካሁን አራቱም አይማዎች ሙጀሲማ ካፊር ነው ያሉት። ረሱል ያስዋሹ ቁርአን ያስዋሹ ናቸው። ሻሃዴተይን ስጧቸው፣ ወደ ኢስላም ይምጡ፣ እንቀበላለን። ከዛ ውጭ ግን ወንድሞቻችን አለመሆናቸውን ልናውቀው ግድ ይሆናል። ወሰላሙ አለይኩም ወራህመቱላህ። በወቅቱ የነበሩ የኢትዮጵያ ዑለማዎች የፊትና ሼህ በሚል ነበር የሚጠሩት። ይህ በሙሉ በታሪክ መዛግብት ሰፍሮ ተመዝግቦ ያለው እውነታ ነው። ከፈለጋችሁ በዩቲዩብ ላይ በኢትዮጵያ የተነሱ ፊትናዎችን የሚያሳዩ ክሊፖችን መመልከት ትችላላችሁ። ይህ መጥፎ አቂዳ ይዞ ወደ ሊባኖስ ተጓዘ። የእርሱ አቂዳ የተመሰረተው የባጢል አቂዳ ከሆኑ አቂዳዎች በጠቅላላ ተቀነጫጭቦ ሲሆን ከአላህ አምላክነት ኡሉሂያ ጀምሮ በባጢል የተሞላ አቂዳ ነው። አህባሾች የቁርአንና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱናን እንከተላለን ብለው በመወገት ይታወቃሉ። ይሁን እንጂ በአላህ ባህሪያት በቅዱሳን ቦታዎች ትርጓሜና በሌሎች የእምነት ጉዳዮች ላይ ያላቸው አተረጓጎም ከብዙ የእስልምና አስተምህሮት ጋር ይለያያል። በተለይ ደግሞ የአላህን መገኛ በተመለከተ የተንሸዋረረ ሐሳባቸውን ያሰፍራሉ። እንዲሁም በአላህ ሱብሓነሁ ወተዓላ አንድ አምላክነት የተለያየ ሐሳቦችን ሲያንጸባርቁ ይስተዋላሉ። የዚህ ሰው ካሴቶች በየስፍራው አሉ። ማመሳከር ይቻላል። ለምሳሌ በአንድ ካሴቱ ላይ እንዲህ ይላል: የወልዮች መንፈስ ወይም ሩህ ካሉበት ስፍራ ባለጉዳይ የሆኑ ሰዎችን የሚሏቸውን ድረሱልን በማለት የሚጠሯቸውን ሰዎች ጉዳይ ለማስፈጸም ይወጣሉ ይላል። አውዙ ማይደረግ ወይም የአላህ ነጋቶችን ወደ አንድ ባሪያ ማስጠጋት ቀጥታ ሽርክ አይደለም። ለምሳሌ ነብዩ ልጅ ይሰጣሉ ወይ ካልከኝ ወይም ደግሞ ሼክ ፉላን ልጅ ይሰጣሉ ወይ ካልከኝ እኔ ልጠይቅህ ጅብሪል ልጅ ይሰጣል ወይ ይላል። ጅብሪል ልጅ አይሰጥም ካልከኝ ቁርአን ላይ ልሰጥሽ መጣው እያለ ነው። ሊአሃበ ለኪ ጉላመን ዘኪያ ልጅ ልሰጥሽ ነው መጣው ሲል ጅብሪል ነው ለመርየም ልጅ የሰጣት ሰበብ ለማድረስ ነው። ሊአሃበ ለኪ ጉላመን ዘኪያ የሚለው በአላህ ትእዛዝ ስለሆነ ነው። ግልጽ አይደለም። የአላህን ትእዛዝ ለመፈጸም የተላከ ከመሆኑ አንፃር ነው። የአህባሽ ተጽዕኖ በጊዜው በነበረው መንግስት እገዛ ወደ ኢትዮጵያ ሊገባ ችሏል። ከገባም በኋላ የሙስሊሙን የመምረጥ መብት በመከልከል ተቃውሞ እንዲነሳ አደረገ። አህባሽ በተለያዩ መስጂዶች ላይ የግፍ ምግባሩን ሲያደርግ ነበር። ኢማሞችን ማባረር፣ ሕፃናትና ወጣቶችን ከቂራአት ቦታዎች ማፈናቀል፣ የመስጂድ ክብርን ማሳጣትና የድብድብ ማዕከል ለማድረግ የሄዱትን ሂደት ዓለም ያወቀውና ሱሰኛ እንዲሆኑ ማድረግ ነበር ባለፉት ዓመታቶች ሲሰራ የነበረው። ነገር ግን ከለውጡ መንግስት በኋላ የተለያዩ ነገራቶችን በማድረግ መጅሊስ ከነሱ እጅ ውጭ ሆኗል። አሁንም ነው። ነገር ግን አሁን ደግሞ ህዝብን ያማከለ ምርጫ ሂደት እንደሚካሄድ መጅሊስ አሳውቋል። በዚህ መሰረት ለኡማው ማን እንደሚጠቅም ከዚህ ዶክመንተሪ ተረድታቸዋልና የሚበጀውን ለመምረጥ ጥረት ልናደርግና ልንሳተፍ ይገባል።